ቁጥራቸው ቀላል የማይባል የእንግሊዝኛ ቃላት በአሜሪካን እና በብሪቲሽ እንግሊሽ የተለያየ ፕሮናንሲዬሽን ነው ያላቸው። ምን ማለት ነው? ሲነበቡ ወይም ሲነገሩ ድምጻቸው የተለያየ ሊሆን ይችላል። ለምሳሌ በአሜሪካን እንግሊሽ ኑ ብለን የምናነበው ቃል በብሪቲሽ እንግሊሽ ግን ኒዩ ተብሎ ነው የሚነበበው። በአረፍተ ነገር ውስጥ ይሄን ቃል ማየት ብንፈልግ ሃፒ ኒው ይር ብለን ነው የምንናገረው ማለት ነው። ሌላ ቃል ልስጣችሁ። ለምሳሌ በአሜሪካን እንግሊሽ ስቱ ብለን የምናነበው ቃል በብሪቲሽ እንግሊሽ ግን ስቲዩ ወጥ ማለት ነው በአማርኛ። ይህን ቃል በሐረግ ውስጥ ለማየት ብንሞክር ቴስቲ ስቱ ብለን ነው ማለት ነው የምናነበው። አንድ ሌላ ልጨምርላችሁ። በአሜሪካን እንግሊሽ ፉ ብለን የምናነበው ቃል በብሪቲሽ እንግሊሽ ፊዩ ተብሎ ነው የሚነበበው። ይህን ቃል በሐረግ ውስጥ ፉ ስቱደንትስ ብለን ነው ማለት ነው የምናነበው። በነገራችን ላይ የእንግሊዝኛ ቋንቋ ቃላትን በትክክል ለመናገር ከምንቸገርባቸው መንገዶች አንዱ የእንግሊዝኛ ቋንቋ ቫውል ድምጾችን በትክክል አለመረዳት ነው። እኛ 5 ቫውል ፊደላት ተምረን ከዛ ግን በ20 ቫውል ድምጾች ተናገሯቸው ስንባል ውስብስብ እንደሚፈጥር መገመት አይከብዳችሁም። ስለዚህ የእንግሊዝኛ ቫውል ድምጾችን መለየት ላይ ትኩረት ሰጥታችሁ ብትሰሩ ፕሮናንሲዬሽናችሁን አንድ ደረጃ ከፍ ታደርጉታላችሁ። ከዚህ በተጨማሪ እንግሊሽ ፕሮናንሲዬሽንን በትክክል መማር ከፈለግን የእንግሊዝኛ ቋንቋ ድምጾች የሚወከሉባቸውን ዓለም አቀፍ የድምፅ ምልክቶች ኢንተርናሽናል ፎኔቲክ አልፋቤት በትክክል ለይቶ እያንዳንዱን ቃል በራሱ ድምፅ ማንበብ መቻል ወሳኝ ነገር ነው።